ሰላም የዩቲዩብ ተከታታዮችን እንደጠፋሁባችሁ አውቃለሁ። ስለዚህ ዛሬ ደግሞ ላስት ወይ ደግሞ የመጨረሻውን ትዝታ ክፍል ነው የማሳያችሁ ምንድነው ትዝታ ክፍል እንዴት ነው ፖዚሽኖች የተለያዩ ቦታ አሉ። ለምሳሌ ባለፈው ሜጀር ትዝታ አይተን ነበር አይደል? ይሄን አይተን ነበር። አሁን ደግሞ ይሄ በፖዚሽን ኤ ፖዚሽን ይባላል። ከዛ ዲ ፖዚሽን፣ ከዛ ሲ ፖዚሽን፣ ከዛ ኤፍ ፖዚሽን፣ ከዛ ጂ ፖዚሽን የሚባሉትን ትዝታን አሳያችኋለሁ ማለት ነው። ምክንያቱም በመደዳ ነው መሄድ ያለባችሁ። ከዛ ትዝታን ከጨረሰን በኋላ ወደ አምባሰልን ከጨረሰን በኋላ ወደ አንቺሆዬን ከጨረሰን በኋላ ደግሞ ወደ ባቲን ከጨረሰን በኋላ ማይነር፣ ከዛ ሚክስሎዲያን፣ ከዛ ከማይነር ባሻገር ደግሞ ሌሎችም ባቲ ሜጀር፣ ባቲ ማይነር፣ ከዛ ባቲ ሊዲያን እንዲህ ያለን ሁሉንም በስኬል መሰረት በሂደት መሰረት እናያለን ማለት ነው። ስለዚህ ዛሬ ማሳያችሁ ትዝታ ቅኝትን የት ቦታ እናገኛቸዋለን የሚለውን መሰንቆ ላይ። ምክንያቱም አብዛኛውን የመሰንቆ ተጫዋች ለምሳሌ ሲ ሜጀር ሆኖ እንዲጠቅልለን መጫወት አንችልም። ምክንያቱም ጭራ አንደኛ የሚበጠስ ሁለተኛ ድምጽ የሚያስጠላል። ስለዚህ የተለያየ ፖዚሽን ለመጫወት መዝሙሮቹን ለማግኘት በተለያየ መንገድ በተለያየ ፖዚሽኖች መጫወት አለብን ማለት ነው። ስለዚህ ፊቴ ባይታየም ችግር የለውም። እጄ ብቻ ከታያችሁና መገዝገዣው ብቻ ከታያችሁ ለእናንተ በቂ ነው። ስለዚህ ምን እናደርጋለን ማለት ነው። ትዝታ ፖዚሽን ባለፈው ይሄኛው በፖዚሽን እያሳያችሁ ኤ ፖዚሽን ይሄ ነው ፖዚሽን ሜጀር ሳይሆን ኤ ፖዚሽን የሚባለው ወይ ደግሞ ትዝታ ሜጀር የምንለው አስኬል። ከዛ ይሄ ኤ ፖዚሽን ከሆነ ዲ ፖዚሽን ማለት ይሄ ሶስተኛዋ ድምጽ መገዝገዛችን አንደኛ ድምጽ ናት፣ ሁለተኛ አብሮ አጣታችን ናት፣ ሶስተኛ ደግሞ እቺ ናት። እቺን ድምጽ በግማሽ መጨመር። ከዛ ፈርስታችን ከዚህ የነበረው ኤ ፖዚሽን መገዝገዣ መጀመሪያው ማረፍ የነበረው አሁን ወዴት ይሄዳል ማለት ፈርስታችን እቺኛው ሁለተኛ ጣታችን ትሆናለች ማለት ነው። ወይ ከብራት ቀጥሎ ያለችው ማለት። ስለዚህ ስኬሉን እንስማ ማለት ምን ፖዚሽን ይባላል ካላችሁ ዲ ፖዚሽን ይባላል ማለት ነው። ትዝታ ቅኝት በዲ ፖዚሽን ስትባሉ ይሄ ነው ማለት ነው። ትዝታ ቅኝት ዲ ፖዚሽን። ቀስ ብዬ ልበላችሁ። በዚህ ላይ ማንኛውንም መዝሙር መጫወት ትችላላችሁ። ማረፊያችሁ የሆነ ትዝታ ማለት ነው። ከዛ ሌላ ደግሞ ፖዚሽን ብያቸዋለሁ። ሲ ፖዚሽን ደግሞ የምናደርገው ምንድነው? ቀደም ትዝታ ቅኝት ባለፈው ትዝታ ቅኝትን ስላሳየኋችሁ በሌላ ቪዲዮ እንደ ነበሩት ትዝታ ቅኝት ይችኛዋ ድምጽ አለች አይደል? እቺ ሶስተኛው አሁን ያልኳቸው ቀደም እንዲህ በግማሽ እንጨምር ነው አይደል? አሁን ደግሞ እዚች ጋር እንዲህ እንዳለች አብሮታችንን እዚህ ጋር እናመጣታለን። ከዛ እቺ እንዲህ ትሆናለች። ከዛ መጀመሪያ እንደዚህ አይነት ትዝታ ላይ ይችኛዋ ድምጽ ብቻ ይችኛውን ሶስት ይቺን ጣት እንዲህ እንመልሳታለን ማለት ነው። ከዛ አብራጣታችን ምን ያህል ማለት ነው ትዝታ ነው። ሲ ፖዚሽን ይባላል ማለት ነው። ሲ ፖዚሽን የቀደሙ ዲ ፖዚሽን ያሳያችሁ፣ አሁን ደግሞ ሲ ፖዚሽን ትዝታ ቅኝት ይባላል ማለት ነው። ከዛ ድምጹን እንስማው። ከዛ ምን ያህል ማለት ነው ይሄ ሲ ፖዚሽን ማለት ነው። ምን ሆነ ሲ ፖዚሽን ምን ትዝታ ቅኝት ማለት ነው። በዚህ ፈልጋችሁ ስመዙ መጫወት ትችላላችሁ። ለምሳሌ ላሳያችሁ። ባለሎቴን ተጫዋች ስለዚህ ሲ ፖዚሽን የቱ ጋር ሆነ ማለት ነው? እዚህ ጋር ሆነ ማለት ነው። ስለዚህ ሲ ፖዚሽን እዚህ ጋር። ከዛ እንዲህ እንዳለ በሌላ ደግሞ አባባል አስቀድመን ብያቸዋለሁ። ኤፍ ፖዚሽን ብያቸዋለሁ። ኤፍ ሻርፕ ደግሞ ኤፍ ፖዚሽን። በቃ ሲ ፖዚሽንን ካገኛችሁ በኋላ ይችኛዋን ጣት እንዲህ ስመለሷት ምን ትሆናለች ማለት ነው? ኤፍ ወይ ደግሞ ኤፍ ሻርፕ
በባዶ ብታረጉት ኤፍ ስለማያምር ግልብ ውጤቱ ጋር ነው ማለት ነው። እዚህ ጋር ኤፍ ወይ ኤፍ ሻርፕ እዚህ ጋር ታገኙታላችሁ ማለት ነው። ስለዚህ ይችኛዋ ድምፅ አንደኛ ትሆናለች፣ 2 መገዘዣ 3 ከዛ አራተኛ አብራጣት፣ አምስተኛ ሁለተኛ ጣት ይሆናል ማለት ነው። ከዛ ድምፁን እንስማ። ባሉቴናውን መልሰን እንጭቶ ምክንያቱም ተመሳሳይ መዝሙር እንዲሆንላችሁ ማለት ነው። ሲ ፖዚሽን ማን ነው? ይቅርታ ኤፍ ፖዚሽን ወይ ኤፍ ሻርፕ ፖዚሽን የሚባል ይሄ ነው ማለት ነው። በሌላ አባባል ደግሞ ጂ ፖዚሽን እንዴት ነው ካላችሁ፣ ጂ ፖዚሽን ደግሞ ላሳያችሁ። ቅድም ትዝታን ቀኝ ተቀኝተን ትዝታን ቀኝ ቀኝን አይደለ? ከዛ ዲ ፖዚሽን ብያለሁ። ዲ ፖዚሽን ማለት እችኛዋን ሶስተኛዋን በግማሽ ዝቅ ስናረጋት ምን ትሆናለች ማለት ነው? ዲ ፖዚሽን። ከዛ በኋላ አሁን ደግሞ ጂ ፖዚሽን ለማግኘት ደግሞ እችኛዋን ድምፅ እቺና የምትታያችሁ የኔ ጣት አይቻ የመጨረሻዋ ደግሞ አራተኛ ጣት እሷን በግማሽ ዝቅ ስናረጋት ጂ ፖዚሽን ትዝታ ትሆናለች ማለት ነው። ስለዚህ ትዝታ ፖዚሽን ጂ ፖዚሽንን አየን በሁሉም በኩል ማለት ነው። የሁሉ ማሳያችሁ ምንድነው? ግልብጥ እንድትጮቱ ነው። ሁሌ በሜጀር ብቻ እንዳፈልጉ ነው። ዲ ፖዚሽን አየን እያጠቃል ሄድ ዲ ፖዚሽን ጂ ፖዚሽን ሲሆን ደግሞ እንዴት ነው? እቺን ትንሽ እቺን ድምጽ ዝቅ በማድረግ እንዴ ነበረችውን ጣት እንዴ ዝቅ በማድረግ ይሄ ፖዚሽን ነው እያልኳችሁ። አሁን ጂን ለምሳሌ ላሳያችሁ። የድምፅ ጂን ሜጀር ነው ብለን እናስብና ወፈረባችሁ እንበል። ከዛ በቃ እኔ አልተመቸኝም ይሄ። ስለዚህ ምን ይሆናል? ጂ በግልብጥ ልጮ ካላችሁ እዚህ ጋር አሁን ጂ ማለት ነው። ጂን ቲነር ትከፍቱና ከዛ በኋላ ጂ መሆኗን አለመሆኗን ቼክ ታደርጋላችሁ ማለት ነው። ከዛው ነው ጂ ፖዚሽን ነው ማለት። ከዛ ሌላ ሲ ፖዚሽን ደግሞ እንዲህ እንዳለ እንዴት ነው? እቺን ቅድም እንዳሳያችሁ ከትዝታ እንዲቀላችሁ ነው ለእናንተ። እኔ ዝም ብዬ መሄድ እችላለሁ። ምን ማድረግ እችላለሁ? አሁን እቺን ዶሬሚ እቺን ድምጽ ወስዳትና እዚህ ጋር አረጋታለሁ። አውራ ከዛ እንዲህ እንዳለ እንደነበረ እቺኛው ብቻ ከፍ ሳረጋት ሲ ፖዚሽን ወይ ሲ ሻርፕ ፖዚሽንን በዚህ መጨረስ ይችላልላችሁ ማለት ነው። ከዛ ኤፍ ሲሆን ደግሞ ቀላል ነው። እቺ ዝቅ ኤፍ ወይ ሻርፕ ፖዚሽን እንዲህ ዝቅ ማድረግ ነው። ስለዚህ እንዳለ ያሳያችሁ ነው። ትዝታ ቅኝት በምን አይነት መንገድ እናገኘዋለን? የትኛው ፖዚሽን ነው? ምን ፖዚሽን ነው? አሁን ዛሬ ያሳያችሁ በዋነኝነት ፖዚሽኖች ነው። ስለዚህ በቀጣይ ደግሞ ምን እንሄዳለን ማለት አምባሰልን። አሁንም አምባሰልን ስንሄድ እንዴት ትዝታ እንዳሳያችሁ ክላስ እንደዚህ ነው የሚኖሩ ማለት ነው። ስለዚህ ቪዲዮውን ሰብስክራይብ በማድረግ ለተለያየ ሰው ቪው እንዲጨምር በማድረግ ተባበሩኝ። አመሰግናለሁ። ሰናይ ቀን፣ ሰናይ ምሽት ይሁንላችሁ። ቴንኪው